ዛሬ የምትሰማው ከሁሉም በላይ ጠቃሚ እውነት ነው። አእምሮ የሚያሰናክል ከሆነ ስትራቴጂሽ ምንም ዋጋ የለውም። በጣም ጸዴ ኢንዲኬተር ብትጠቀም፣ ፍጹም የሆነ ባክቴስት ብታደርግና ተስማሚ የሆነ ሪስክ ቱ ሪዋርድ ሊኖር ይችላል። ነገር ግን አሁንም አካውንትን ባዶ የምታደርግበት እድል በጣም ከፍተኛ ነው። ይህ የሚሆነው አናላይሲስህ ስህተት ስላለበት ሳይሆን ስለፈራ፣ ስለተስገበገብክና ትዕግስት ስላጣህ ነው። የማርኬቱ ትልቁ ተጽዕኖ ሌቨሬጅ ሳይሆን ስሜትህ ነው። ለሚቀጥሉት 5 ደቂቃዎች አብረኸኝ ቆይ። በጣም አስፈላጊ የሆነ የትሬድ መሳሪያን ማለትም ስነ ልቦናን እንፈትሻለን። እናም በቋሚነት ውጤታማ በሆኑና ሁልጊዜም በሚሰሩ መካከል ልዩነት የሚፈጥሩትን 3 የማልደራደርባቸውን የአእምሮ ማዕቀፎች እሰጥሃለሁ። ይህ ስለ በጎ አስተሳሰብ ወይም ደግሞ ፖዚቲቭ ቲንኪንግ አይደለም። ይህ ስለ ስትራቴጂካዊ አስተሳሰብ ነው። ኦኬ እንጀምር። ባይ ወይም ደግሞ ሴል ለማለት በተኑን ትነካለህ። ነገር ግን ያንን ውሳኔ በትክክል እየወሰነ ያለው ማን ነው? ወይም ደግሞ ምንድን ነው? አንጎላችን 2 ክፍሎች አሉት። ፍርሃትንና ድንጋጤን የሚቆጣጠር አሚግላዳ የተባለ፣ ሌላ ደግሞ ስግብግብነትንና ሽልማትን የሚፈልገው ዶፓሚን ናቸው። ድንገተኛ ሬድ ካንድል ስታይ አሚግላዳ አደጋ ብሎ ይጮሃል። የልብ ትርታ ይጨምራል፣ እይታ ይጠባል። እናም ደግሞ ልትረሳው የነበረው ድንጋጤ በድንገት ተመልሶ ይመጣብሃል። ያ አውቶፓይለት ነው። አረንጓዴ ካንድል ስታይ ደግሞ የዶፓሚን ስርዓት ይጨምራል። ከዛ በኋላ ግብህን ችላ ትላለህ፣ ስቶፕ ሎስን ታንቀሳቅሳለህ፣ ለትርፍ ስትል እያንዳንዱን ህግህን ትጥሰዋለህ። ይህም አውቶፓይለት ነው። በሚቀጥሉት ደቂቃዎች ውስጥ ደግሞ የአንተ ስራ ይህንን ስርዓት እንዴት መቆጣጠር እንደምትችል መማር ነው። በማርኬቱ እንቅስቃሴና በአንተ ምላሽ መካከል ንጹህ የሆነ ልዩነት አለ። ያ ቅጽበት ሁሉም ነገር ነው። ለምሳሌ ታዛቢው አእምሮ ነው። ይህ መጀመሪያ በጣም ኃይለኛ መሳሪያ ሊሆን ይችላል። ነገር ግን አንድ ተርም ልንገርህ፣ ሜታኮግኒሽን። ይህ ትልቅ ቃል ነው፣ ትርጉሙ ግን ቀላል ነው። ስለ አስተሳሰብህ ማለት ነው። ሀሳብህ ምንም ሳይገድብህ ወደኋላ ተመልሰ የራስን የአእምሮ ሂደት የምትታዘብበት ትልቅ ችሎታ ነው። አሁን በዚህ ኪሳራ በጣም ተናድጃለሁ ብለህ ታስብ ይሆናል። በታዛቢው አእምሮ ግን እንደዚህ ብለህ ማሰብን ትለምዳለህ። በዚህ ኪሳራ የተነሳ የንዴት ስሜት እየተሰማኝ እንደሆነ እያስተዋልኩ ነው። ልዩነቱን አየው? ስሜቱ አሁንም አለ፣ ነገር ግን መኪናውን እየሾፈረው ያለው ሹፌር ይለያያል። ይህ የታዛቢ አእምሮን እንዴት መገንባት ይቻላል የሚለው ጥያቄ ነው። ከዛሬ ጀምሮ እያንዳንዱን ትሬድን ከመጀመር በፊት ይህንን አንድ ጥያቄ ድምፅን አውጥተህ ትጠይቃለህ። አሁን ያለው ዋነኛው ስሜት ወይም ደግሞ የአየር ጸባይ ምንድን ነው? ስም ስጠው እስኪ። ለምሳሌ እየተጨነክ ነው ወይስ ተረጋግተሃል ወይስ ደግሞ በጣም እየተስገበገብክ ነው? ስም በመስጠት ብቻ የአንጎልህን ሎጂካዊ ዋና ስራ አስፈጻሚ የሆነውን ፕሪፎንታስ ኮርቴክስን ታነቃቀዋለህ። የአሚግላዳን የማስጠንቀቂያ ደውልም ታበርደዋለህ። ይህ የ10 ሰከንድ ልምምድ ከማንኛውም ኢንዲኬተር በላይ በጣም ኃይለኛ ነው። ሁለተኛ ደግሞ ልታስወግዳቸው የሚገቡ የአእምሮ ወጥመዶች ናቸው። የታዛቢ አእምሮ ቢኖርም እንኳን 2 ልዩ ወጥመዶች ያጠምደዋል። ቅርጻቸውን ማወቅ አለብህ። የመጀመሪያው ናሬቲቭ የምንለው ነው። ይህ የሌለን ነገር በልብ ወለድ መልክ ስለ ትሬድ ታሪክ የምትፈጥርበት ሁኔታ ነው። ለምሳሌ ይህ ስቶክ መመለስ አለበት፣ በጣም ወርዷል። አረ እነዚህ ሴንትራል ባንኮች መቀነስ አለባቸው፣ ስለዚህ ቀድሜ ይገባሉ ትላለህ። በስክሪኑ ላይ ያለውን ዋጋ እንቅስቃሴ ሳይሆን በጭንቅላት ውስጥ ያለውን ታሪክ ነው ትሬድ እያደረግ ያለው። ገበያው ስለ አንተ ምንም ግድ የለውም፣ ግድ የሚለው ስለ ዋጋው ብቻ ነው። መፍትሄውን ከጠየቀኝ ደግሞ የምታምንበትን ሳይሆን የምታየውን ብቻ ትሬድ አድርግ። ሁለተኛው ወጥመድ ማንነት ወይም ደግሞ አይደንቲቲ ነው። ይህ ከሁሉም በላይ እጅግ በጣም ተንኮለኛ የሆነውና ልትጠነቀቅለት የሚገባው ነገር ነው። የራስን ዋጋ ከትሬዱ ጋር ታቆራኘዋለህ። ኪሳራ ሲያጋጥመህ እንደ መረጃ ሳይሆን እንደ ግል ውድቀት ትቆጥረዋለህ። ማሸነፍ ወይም ደግሞ ትርፍ ብቻ ሳይሆን ብልህ መሆንንም ማረጋገጫነትን ይመሰክራል። ኢጎ በመሃል ገብቶ ሎጂካዊ እቅድን ይበታትነዋል። መፍትሄው ደግሞ ይህንን መፈክር ደጋግመህ ብለው፣ እኔ ማለት ትሬዶችን አይደለሁም፣ የእኔ ዋጋ ከትርፍ ኪሳሬ የተለየ ነው ብለህ ማመን መቻል አለብህ። የአንተ ስራ ሂደቱን መተግበር እንጂ ጀግና መሆን አይደለም። ማዕቀፍ ቁጥር 3 ደግሞ የትሬድ ቅድመ ስነ ስርዓት ወይም ደግሞ ሪቹዋል መገንባት ነው፣ ወይም የኤስኢሲ ስቶፕ ብለዋሉ። ይህንን እስካላጠናቀቅ ድረስ ትሬድ አታድርግ። የመጀመሪያው ኤስ ስቴፕ ወይም ደግሞ ያለህበት ሁኔታ ነው። ያንን የአየር ሁኔታ እስኪጠይቅ ስሜት አሁን ምንድን ነው? ከመረጋጋት ከትኩረት ወይም ደግሞ ካልተዛባ ስሜት ውጭ የሆነ ማንኛውም ስሜት ከተሰማ ትሬድ ማድረግን ታቆማለህ። ሁለተኛው ኢ ወይም ደግሞ ኢንቫይሮንመንት ነው። ይህ ደግሞ ባለህበት አካባቢ ይወስነዋል። ስልክ ከማን ጋር አውርተዋል? ትኩረት ተከፋፍሏል? ስክሪኑ ላይ 24 ሰዓት ቁጭ ብለሃል? እንደዛ ከሆነ ቀጥ ብለህ ተቀመጥ። ሁለቱንም እግሮችን መሬት ላይ ያስተካክል። ይህ አካላዊ አቀማመጥ አእምሮ ነገሮችን መቆጣጠር እንዲጀምር ጥሩ መልእክት ያስተላልፈለታል። ቲ ደግሞ ትሪገር ማለት ነው። ይህም ደግሞ ለትሬድህ ያስቀመጥካቸው የተለያዩ አይነት ምክንያቶች ይኖራሉ የምትገባበት። ኤክስ ከተከሰተ ብቻ ገባለሁ፣ ነገር ግን ከነዚህ ከፈለግኳቸው አንዱ ካልተከሰተ ደግሞ ትሬዱን አልገባም ብለህ መወሰን መቻል አለብህ። የተወሰነ የዋጋ እንቅስቃሴ ወይም ደግሞ ኢንዲኬተር ምልክትን ጥቀስ። ይህ ውሳኔ ግልጽ ካልሆነ በስሜታዊነት ወደ ትሬድ አትግባ። ይህንን የ60 ሰከንድ ኤስኢቲ ስቶፕ የደህንነት ማቋረጫን አድርገ ያዘው። ያንን በአውቶ ፓይለት የሚመራውን አላስፈላጊ ትሬድ ያስቆመዋል። እስኪን ከልሰው። በ5 ደቂቃ ውስጥ አእምሮ ገንዘብ እንድታጣ የተቀረጸ የአውቶ ፓይለት እንዳለው ተረድተሃል። በታዛቢ አእምሮ እንዴት እንደምትቆጣጠረውም ተናግሬያለሁ። አሁን የታሪክና የማንነት ወጥመዶችንም መለየት ትችላለህ። እንዲሁም እያንዳንዱን ትሬድ ፊት የምተገብረውን የ60 ሰከንድ ኤስኢቲ ስቶፕ ነግሬያለሁ።
ይህ ቲዮሪ ብቻ አይደለም፣ ነገር ግን አዲስ አሰራር ወይም ደግሞ ለጭንቅላቴ ያመጣሁልህ ኦፕሬቲንግ ሲስተም ነው። ላቀርብልህ የምፈልገው ፈተና ይህ ነው። ትሬድ ሊቀየር ይችላል። ይህንን ትምህርት በሰፊው እንዲሰራጭ ሊያደርግ የሚችል ፈተናም ሊገጥም ይችላል። ለሚቀጥሉት 5 ሰከንዶች ብቸኛው ግብህ የኤስኢቲ ስቶፕ ስርዓት ሊሆን ይችላል። ትሬዱ ሉዝ ወይም ደግሞ ዊን መሆን ግድ ላይ ሰጥህ ይገባል። ግድ የሚሰጥህ ስርዓቱ ወይም ደግሞ የአንተን ትሬዲንግ ስትራቴጂ መፈጸምን ብቻ ነው። በገበያው ግፊት የአንተ ምላሽ መጥፎ ወይም ደግሞ ጥሩ ሊሆን ይችላል። ስለዚህ ራስን አዘጋጅ። አሁን ይህንን ቪዲዮ ላይክ አድርገው፣ ቻናሉንም ሰብስክራይብ አድርግና የደውል ምልክቷን ተጫናት።